ሰላም ጤና ይስጥልኝ። ዛሬ በመላው አሜሪካ መነጋገሪያ የሆነ አንድ አስደንጋጭ ዜና ይዘንላችሁ ቀርበናል። የሚኒያፖሊስ ተወካይ በሆኑት ኢልሃን ኦማር ላይ በከተማው የህዝብ መሰብሰቢያ ያልታሰበ ጥቃት ተሰነዘረባቸው። ጥቃቱን የሰነዘረው ግለሰብ ማን ነው? በቁጥጥር ስርስ ዋለ ወይ? ሙሉ ዝርዝሩን አሁን እናያለን። ክስተቱ የተፈጸመው ማክሰኞ ምሽት በሰሜን ሚኒያፖሊስ በሚገኝ የማህበረሰብ ማዕከል ውስጥ ነው። ኢልሃን ኦማር ከህዝቡ ጋር ውይይት እያደረጉ በነበረበት ወቅት አንቶኒ ካዝሚርቻክ የተባለ የ55 ዓመት ግለሰብ ወደ መድረኩ በመጠጋት በሲሪንጅ የታሸገ አፕል ሳይደር ቪኔጋር ወይም አቼቶ ፊታቸው ላይ ረጭቶባቸዋል። ለምን ይህ ሆነ? በወቅቱ ኢልሃን ኦማር የሀገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲ ኖም ከስልጣን እንዲለቁ ጥሪ እያቀረቡ ነበር። ጥቃቱ እንደተሰነዘረም የጸጥታ ኃይሎች ግለሰቡን ወዲያውኑ በቁጥጥር ስር አውለውታል። ምንም እንኳን የተረጨው ፈሳሽ መርዛማ ባይሆንም ግለሰቡ በሶስተኛ ደረጃ ወንጀል ጥቃት ተከሷል። በአሁኑ ወቅት የፌዴራል ምርመራ ቢሮ ኤፍቢአይ ጉዳዩን ተረክቦ ምርመራ እያደረገ ይገኛል። ኢልሃን ኦማርም በሕክምና ባለሙያዎች ከተመረመሩ በኋላ ምንም አይነት ጉዳት እንዳልደረሰባቸው ተረጋግጧል። ይህ ድርጊት በሪፐብሊካንና በዲሞክራት ፓርቲ አባላት ዘንድ ከፍተኛ ውግዘትን እያስተናገደ ይገኛል። በተለይ በኢሚግሬሽንና በፖለቲካዊ ልዩነቶች ምክንያት አሜሪካ ውስጥ ያለው ውጥረት እየጨመረ መምጣቱን ይህ ክስተት አንዱ ማሳያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? እንዲህ ያሉ የፖለቲካ ልዩነቶች ወደ አካላዊ ጥቃት ማምራታቸው ተገቢ ነው? ሀሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ላይክ ማድረጋችሁን እና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ።